ሳሙናችን እንግዲህ ይሄንን ይመስላል። አሁን ላይ ደርሷል። አሁን እስቲ እኔ ባለኝ እቃ ነው እንግዲህ እንደነገርኳችሁ ባለኝ እቃ ነው እንትን ምለውና እስቲ ይሄ መጀመሪያ ሙከራ ስለሆነ ብዙ ለራሴ ነው ለቤት ፊቴን ለመታጠብ ግን በራሴ ከሞከርኩ በኋላ ለእናንተ ደግሞ የማቀርበው ይሆናል ማለት ነው። ስለዚህ አሁን እየተሰራ ነው። ይሄንን በመስራት ላይ ነኝ፣ በመቁረጥ ላይ ማለት ነው። እና ያለውን አሁን አረፋውን ፊቴን ጠዋት ስለሆነ ለመታጠብ እየቆረጥኩት ነው። እስቲ ካየው በኋላ ደግሞ ለእናንተ የማደርስ ይሆናል። ያለውን ነገር ውጤቱን እነግራችኋለሁ። አንዱን አቅጥኘዋለሁ ግን ምንም ማድረግ አልችልም። ችግር የለውም ለቤት ስለሆነ ግን በማቀርብ ሰዓት ጥራቱን የጠበቀ የሚያስፈልገውን እቃዎችን በማሟላት ለማቅረብ ሞክራለሁ። አሁን እንደዚህ አድርጌ መቆራረጣቸው በራሳቸው ቀጭን ነው። ያው ግን ቤት ውስጥ የምጠቀመው ስለሆነ ቆራርጬ ለብዙ ጊዜ እንዲሆን ለማድረግ አሽጌ በላስቲክ ነገር አሽጌ ለማስቀመጥ ጭምር ነው። አሁን አንዷን ወስጄ እሞክራለሁ። እቺኛዋን ወስጄ እሞክራለሁ ብዬ አስባለሁ። በአንድ እጄ ስለሆንኩኝ እስቲ ተሰብራብኛለች፣ ችግር የለውም። እንዲደርቅ ብዙ እድል አልሰጠሁትም። ለዛ ነው እንደዚህ የሚሆነው። ብዙ አልደረቀም። ሲደርቅ ግን በጣም የሚያምርና ቆንጆ እንደሚሆን ያስታውቃል። አሁን ላይ ያለው ይሄንን ይመስላል። የመጨረሻ ሪዛልቱን እናያለን፣ የምናይ ይሆናል። በጣም የሚያምር ሳሙና ሆኗል። የሚያምር ማለት ነው። እስቲ ታጥቤ ላሳያችሁ። እንሂድ። አሜዚንግ! በጣም የሚገርም ነው በእውነት ከጠበኩት በላይ በጣም የሚገርም ሳሙና ነው። ይሄ አሁን ምንም አይነት ወጪ አላወጣውም። 200 ብር እንኳን አላወጣውም። ምንም ያላወጣሁት ቤት ውስጥ የሚበላ ነው። ሩዝ የሚበላ ነው። ምንም ነገር አልገባበትም። በቃ ሬት ነው የሬትና የቫይታሚን ሲ ውጤት ነው እንግዲህ ይሄ ማለት ነው። ይሄው ተረፈውን በአንድ እጄ ስለሆንኩ ነው። በጣም አረፋ አለ። በጣም ማለት ነው። ይሄው የሚገርም አረፋ አለ። አያችሁት? ይሄንን ቤት ውስጥ ተጠቀሙ። ይሄንን ቤት ውስጥ አዘጋጁ። እርድ ነው ያለው። እርድ አድርጌበታለሁ። አቼቶ አድርጌያለሁ። እሬት አለ። እንደገና ደግሞ ሩዝ ነው። አያችሁ እንዴት እጄ ላይ እንደሚያምር እዩ። እዩት፣ አረፋውን እዩት። የአረፋውን ውበት እዩት። በዛ ላይ ለስላሴው ልነግራችሁ አልችልም። በጣም ሽታው ደግሞ በጣም ደስ ይላል። ጥሩ ሽታ አለው። ጥሩ መዓዛ አለው። ዋው! እናንተ ተጠቀሙ። የእውነት ይሄንን ቤት ውስጥ እየሰራችሁ ተጠቀሙት። ይሄ አሁን በእርዱ የሰራሁት ነው። እርድ ነው ያስገባሁበት። እሬት አድርጌበታለሁ። ሩዝ ነው እንደነገርኳችሁ። ሩዙን ሸከር አድርጌ እንትን ብዬ ነው ፈጭቼ ነው እና በደንብ እንትን አላልኩትም፣ አላደቀኩትም። ግን ትንሽ አብስዬዋለሁ። ትንሽ ከበሰለ በኋላ እሬቱን ጨመርኩኝ። አሁን ይዩት፣ በጣም ያምራል። በጣም ማለት ነው። ይሄ አረፋው በጣም የሚገርም አረፋ ነው። በቃ ይሄው በጣም የሚገርም። ይሄ ለፊት ምንም አይነት አደጋ የለበትም። ደግሞ
ምንም አይነት የምትፈሩት ነገር የለም። ኬሚካል የለውም። ኖርማል ነው። ይሄንን ለሰውነት፣ ለገላ፣ ለልጆች፣ ለፊት ይሄ በቃ ይሄ በጣም ደስ ይላል። ሽታው ጥሩ ነው። ምንም ያልገባበት ስለሆነ ንጹህ ሽታ ነው። ግን እንዴት ደስ እንደምል በቃ የሆነ ምስብ መዓዛ ነገር አለው። የሚገርማችሁ ውጪ ላይ ፀሐይ ላይ አስቀምጬ ያው ንቦቹ እየመጡ ነው ከሽታው የተነሳ። በጣም ደስ ይላል። በጣም ደስ ይላል እና ተጠቀሙ። ኮመንታችሁ አይለየኝ። አስተያየት ኮመንት በጣም ነው የምፈልገው። በዚህ ላይ ደግሞ አበረታቱኝ። ገና ጀማሪ ነኝ። ላይክ ማድረግን አትርሱ። ደወል ምልክቷን ደግሞ ንኩልኝ። ለሌሎቹ ሼር አድርጉልኝ። እርዱኝ። አዎ በዚህ በሀሳባችሁ ልትረዱኝ ትችላላችሁ። ወደ ቢዝነስ እንድቀይረው አበረታቱኝ። እናንተ ቢዝነስ መስራት ፈልጋለሁ። በዚህ እናንተ በነገራችሁኝ ኮመንት ተነስቼ ይሄንን ብታስተካኪ የምትሉትን ብታስቀምጡልኝ፣ ይሄን ጨምሪ፣ ይሄን ቀንሺ ብትሉኝ ደስ ይለኛል። የምታውቁትን የእናንተን። እኔ ይሄንን በቤቴ ውስጥ ለራሴ የሞከርኩት ነው፣ ግን ለእናንተ ጥሩ ስራ ሰርቼ ይዤ እንዲመጣ ባለኝ እውቀት እኔ ጥራለሁ። እናንተ ግን ኮመንት ስጡኝ። በኮመንታችሁ ነው የምነሳው። ስለዚህ ኮመንታችሁ ያበረታታኛል። ኮመንታችሁ በጣም እድል ይሰጠኛል። ላይክ አድርጉልኝ። ደወል ምልክቷን ንኩ። ስለዚህ እንደምታደርጉልኝ አምናለሁ። እግዜር ይስጥልኝ። በጣም አመሰግናለሁ። ያለው ሪዘልቱ ይሄንን ይመስላል። የማታ ነው። ማታ ነው ያስተካከልኩት። ከምሽት ላይ በጨለማ ነው የሰራሁት። የሚገርመው ሳሙና ሲያስፈልገኝ እኔ ከውጭ አሁን 200-300 ብር እያወጣው መግዛት አልፈልግም። ይሄንን አንዴ ባስቀመጥ ለረጅም ጊዜ ይሆናል። ኮስቱ በጣም የሚገርማችሁ 200 ብር በእውነት አላወጣውም። እኔ ምንም ብር አላወጣውም። አሁን ፊቴን ልታጠብ ነው። ጠዋት ነው። በደንብም ሳይደርቅ ነው ቆርጬ ከላዩ ላይ ያነሳሁት። ግን እንዴት እንደሚያምር በቃ እንዴት እንደወደድኩት በቃ ይኸውላችሁ። እርጥብ ነው ግን አረፋውን ይሁንልኝ። ፊቴን አሁን በዚህ ነው የምታጠበው። በሚገርም ሁኔታ ለእናንተ ይታያችሁ አይታያችሁ በደንብ አላውቅም። ይኸው ግን ያለው ውጤት ይሄንን ይመስላል። እኔ ወድጄዋለሁ። እንግዲህ እናንተ ምን እንደምትሉ አላውቅም። ሰውነቴ እንዴት እንደሚለሰልስ ያው ቆዳዬ እንዲህ ሳረገው ቆዳዬ ላይ እንዴት እየለሰለሰ እንደሆነ እንዴት እንደሚያምር። ይሄ እንግዲህ የመጀመሪያ እጄ ነው። የእውነቴን ነው የምነግራችሁ። ከዚህም በፊት ምንም ነገር አሳይቻችሁ አላውቅም። የመጀመሪያ ነው። ታበረታቱኝ ያላችሁ ቅባቶችን፣ ሻምፖዎችን አዘጋጃለሁ የተለያዩ። ይሄንን አሁን አንድ አይነት ስራ ብቻ አይደለም፣ ሳሙና ብቻ አይደለም የምሰራው። የተለያዩ የምሞክራቸውን ነገሮች ለእናንተ ይዤ የምመጣ ይሆናል። ለእናንተ ይዤ እመጣለሁ። እዚህ ጋር ለድስት ደግሞ ሌላ ሞክረዋለ። እሱም በሂደት እነግራችኋለሁ። አሁን ላይ ለፊቴ ያዘጋጀሁት ይህንን ይመስላል። በጣም ወድጄዋለሁ። አመሰግናለሁ። በፍጹም ሀሳብ አስተያየታችሁ እንዳይለየኝ። ኮመንት ላይ ጻፉልኝ፣ አስቀምጡልኝ፣ ምከሩኝ፣ አሳድጉኝ። አመሰግናለሁ።